እናቶች አላህ ያብዛልን። ይኸው ለዲን ብለው ልጆቻቸው የሚሰጡ እናቶችን አላህ ያብዛልን። ለልጇ ሁሌ ሐያተ ሰሓባ ትቀራለታለች ቤት የሰሓባዎችን ታሪክ። ድሮ እናቶች ሲነግሩን እኮ እንዲሁ ነበረ። በእናቶቻችን ዘመን የድሮዎቹ ቲቪ ሳይኖር ከኢሻ በኋላ የአንድ ነቢይ ቂሳ ይነገራል። ከዛ መተኛት ነው አሉ። ጭንቅላቱ ላይ የሚዞረው የአንቢያ የአስፊያ የአትቂያ የአውሊያ ቂሳ ነበረ። ለሃዳ ልጁ እነሱም መሆን ይከጅላል። ሁሌ ሐያተ ሰሓባ ነው የምትቀራለት። ቀልቡ ላይ የሰሓባዎች ፍቅር ሞላ ልጁ። ጀግና የሐቅ ታሪክ ነው። ሌላው እኮ ውሸት እኮ ነው። የውላ ሙሰልሰሉ ፊልሙ ምኑ ኪታብ ውሸት ታሪክ እኮ ነው። እነዚህ እኮ ረዲየላሁ ዐንሁም የተባሉ እኮ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ። ልጁ ትምህርት ቤት ይሄዳል። አስተማሪ እዛ ውጭ አገር ይጠየቃል። ተማሪው ገና ከልጅነቱ ምን መሆን ትፈልጋለህ ይባላል። ያኔ ከመጀመሪያው መስመሩን አስተካክሎ እንዲሄድ ዓላማውን ምን መሆን ትፈልጋለህ? ፓይለት መሆን። አንተ ምን መሆን ትፈልጋለህ? ዶክተር መሆን። አንተ ምን መሆን ትፈልጋለህ? ኢንጂነር መሆን። አንተስ እያለች አስተማሪዋ ደረሰች ልጁ ጋር። ምን መሆን ትፈልጋለህ አለችው። ሰሉ ዐለ ነቢይ። እኔ ሰሓባ መሆን ነው የምፈልገው አላት። በሐያቷ ሰሓባ የሚል ስም ዛሬ ነው የሰማችው። እሱ ምንድነው ሰሓባ? ይኸው እናቴ የምትቀራልኝ ቂሳ አለ ቤት። ቀጥታ ለእናት ይደወላል ከትምህርት ቤት አስተማሪዋ። ተማሪዎች ምን መሆን ትፈልጋላችሁ ስንላቸው የሚታወቅ ነገር ተናገሩ። ልጅሽ የሆነ ነገር ብሏል። ዳዒ አይደለች እናት። ዳዒ እኮ ትንሽ ሰበብ ነው የሚፈልገው ዳዕዋ ለማድረግ ትንሽ ምክንያት። ቤት ትመጫለሽ ወይ አለቻት። ቤት ነይና ልንገርሽ አለቻት። መርሐባ አለች። ሰዓዳ ሲጽፍላት መጣች አስተማሪዋ። ሻህ ያቀረበች ሁሉ ነገር ካጨለሰች በኋላ መርሐባ ምንድነው አለቻት። ይሄ ሰሓባ የሚባል ነገር። አላሁ አክበር። ሰሓባ ማለት ሰሓባን ለመንገር ነብዩ መንገር አለብህ መጀመሪያ። ሰሓባ የሆኑት በነብዩ ሰበብ ነው። የነብዩ እንዲህ የነበሩ በዚህ ዘመን እንዲህ የነበሩ እገሌ የሚባሉ እንዲህ የሚባሉ ስትል በሐያቷ ሰምታ ማታቀው ቀልብ የሚነካ ታሪክ ሰማቻት። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ሰለመች አሉ። አይ የእናት አያችሁ አይደል? አይ የእናት ጁህድ አያችሁ አይደል? የጊዜ በረካ ትፈልጋላችሁ? አዎ እፈልጋለሁ። ለሁሉ ነገር ፕሮግራም አውጣለች። እንቅልፍ ከዚህ ሰዓት እስከዚህ ሰዓት፣ ለቁርአን ከዚህ ሰዓት እስከዚህ ሰዓት፣ ዚያራ ቅዳሜ ቀን በዚህ ሰዓት እስከዚህ ሰዓት። ለእናት ሰዓት ስጡ። አይሽ ማን ይፈልጋል? አይሹ በረካ ያለው እንዲሆን ማን ይፈልጋል? ባለትዳር ነህ አይደል? እንዴት ነው ከባለቤት ጋር የሄድክበት ቦታ የምትወዳት ሀዲያ ትዝ ይልሃል?